ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንደምን ቆያችሁኝ? እኔ ያለው አልሐምዱሊላህ። ረመዳን ሙባረክ። ረመዳን እንዴት ይዟችኋል? እንዴት ነው? ኢንሻአላህ አላህ ሱብሓነሁ ወተዓላ ከሚጠቀሙበት ያድርገን። በዱዓ እንረሳሳ፣ በተቻለን ኢባዳ ላይ የምንጠንክር ኢንሻአላህ አላህ ሱብሓነሁ ወተዓላ ያበርታን። ዛሬ የምናዘጋጀው ያው ረመዳን ከሀለውያት ጋር ነው የሚታወቀው፣ ከጣፋጭ ጋር አይደለም። ስለዚህ እዚህ ጋር ከስተርድ አለኝ፣ ፓውደሩ ሄል አለኝ የተፈጨ፣ ምርጫዬ ነው። ከሌላችሁ መተው ትችላላችሁ። ስኳር አለ፣ ጄሊ እና ወተት። በእነዚህ በጣም የሚያምር የሚጣፍጥ የሆነ ስዊት ነው የምናዘጋጀው። ጄሊው እና ከስተርዳውን እንዴት አድርጌ አንድ ላይ የሚያምር ከለር እንዲሰጡኝ አድርጌ እንደማዋህዳቸው አሳያችኋለሁ። አሁን በቀጥታ ድስቴ ላይ ብስሚላ 1 2 3 ከግማሽ ከስተርዳ ፓውደሩን ተጠቅሜ ያለሁኝ። በመቀጠል ስኳር ጨምራለሁ። ሄሉ እንዳልኳችሁ ተያሪ ነው፣ አለመጠቀም ትችላላችሁ። ብስሚላ 1 2 3 እኔ 3 የሾርባ ማንኪያ ነው የተጠቀምኩትን ስኳር። እናንተ በጣም ጣፋጭ እንዲሆን የምትፈልጉ ከሆነ ስኳሩን መጨመር ትችላላችሁ። ካልሆነ እኔ በጣም ጣፋጭ እንዲሆን አልፈልግም፣ ለዛ ነው። እሺ፣ በመቀጠል ሄሌን እጅግ በጣም ትንሽ ነው በማንኪያው ጫፍ የማደርገው። እሺ ሀባይቢ፣ እዚህ ጋር 1 ብርጭቆ ወተት አድርጌያለሁኝ። አሁን ግማሽ ጨምርበታለሁ። እሺ፣ ይኸው ግማሽ ብርጭቆ ጨምሬያለሁኝ። ሁልጊዜ እንደምላችሁ እናንተ በቤተሰባችሁ በምትፈልጉት መጠኑን ከፍ ማድረግ ትችላላችሁ። እሺ፣ ሌላው እሳት ላይ ከማድረጋችን በፊት በደንብ አድርገን ማዋሃድ አለብን። እንዲሁም በደንብ አድርገን እሺ፣ አሁን ወደ ጋዜ አምጥቼ ጥጄዋለሁኝ። እጅን ሳላቋርጥ አማስለዋለሁ። እሺ ሀባይቢ፣ አሁን ይኸው እንትኔ በምፈልገው በዚህ መጠን ተዘጋጅተዋል። ከስተርዳው ጋዛይን አጠፋለሁ። እሺ፣ እዚህ ጋር ካሶች ወይም ደግሞ የማደርግበትን እቃ አዘጋጅቻለሁ። ብስሚላ፣ አያችሁት? በጣም አልወፈረም፣ በጣም አልቀጠነም፣ መካከለኛ ነው የሆነልኝ። ላዩ ላይ ጄሊ ስለማደርግበት ሙሉ አልሞላውም። አንዳንድ ጭልፋ ነው ማደርገው። ብስሚላ፣ ይህ በጣም አነሰ። እሺ ሀባይቢ፣ ይሄው ከስተርዳዬ ይህን ይመስላል። በዚህ መልኩ ካሶች ላይ አድርጌ አዘጋጅቼዋለሁኝ። አሁን ፍሬዘር ነው የምከተው እኔ። እናንተም የዕለት ሁለት ከሆነ ቶሎ ቀዝቅዞ ጄሊው ደግሞ እናዘጋጃለን። እስከዛ ይሄ እስኪቀዘቅዝልን ጄሊያችን የተወሰነ እስከ 15 ደቂቃ ከተውነው በኋላ ፍሬዘር ጄሊያችንን እናዘጋጃለን፣ ቀዝቀዝ ስለሚል ማለት ነው። ማታ ሰርታችሁ ከሆነ የምታሳድሩት ችግር የለውም። ፍሪጅ ያሳድራችሁት ልክ እንደተነሳችሁ ጄሊያችሁን በጥብጣችሁ እዛው ፍሪጅ መመለስ ትችላላችሁ። እንደኔ ግን የዕለት ሁለት ከሆነ የምታዘጋጁት ፍሬዘር አድርጉትና ከፍሬዘር አውጥታችሁ ጄሊውን አድርጋችሁ ታች ፍሪጅ መመለስ ትችላላችሁ። አሊያም ፍሬዘሩ ላይ መልሳችሁ እንዳትረሱት፣ ልክ ቀዝቀዝ ሲል ታች ፍሪጅ ላይ ማውረድ ትችላላችሁ ማለት ነው። እሺ ሀባይቢ፣ አሁን ጄሊን አዘጋጃለሁ። ይኸውና እኔ የስትሮበሪ ወይም የፍራውላ ነው ያለኝ። ብስሚላ፣ አንድ ዘርፍ ነው የተጠቀምኩት ወይም 1 እሽጉን። እዚህ ጋር ስኳር ጨምራለሁኝ 1 ማንኪያ፣ 2 ማንኪያ ለአንድ እንደዛ ነው የሚያስፈልገው። ከዛ በላይ አያስፈልገውም።
ኦቨር ጣፋጭ ስለሚሆንብን ማለት ነው። እዚህ ውሃ አፍልቼ አዘጋጅቻለሁ። የፈላ ውሃ አለኝ 1 ኩባያ። ቢስሚላህ ረህማን ረሂም። ምንጊዜም ትኩስ ነገር ስንጠቀም ቢስሚላ ማለታችንን አንርሳ። እሺ ቢስሚላ 2 ኩባያ ውሃ ተጠቅሜ ያለሁኝ። በደንብ አድርጌ አማስለዋለሁ በደንብ እስኪሟሟ ድረስ ማለት ነው። ቢስሚላ ቀጥታ ጄሊ ስንሰራ ቀጥታ በቀዝቃዛ ውሃ ከበጠበጥ ነው አይመጣም፣ ይበላሻል። መጀመሪያ 1 ኩባያ የፈላ አድርገን ከዛ ደግሞ 1 ኩባያ ቀዝቃዛ መጠቀም እንችላለን። እንደኔ ደግሞ ሁለቱም የፈላ መጠቀም ትችላላችሁ። ብቻ መጀመሪያ ላይ የምናደርገው የፈላ መሆን አለበት ለጄሊ ማለት ነው። ካልሆነ ትክክለኛ የምንፈልገውን አይነት ውጤት አይሰጠንም። አሁን ስኳሩን በደንብ ሟምቷል። 1 ለ3 ደቂቃ እንዲሁ ተዋለሁኝ እዚሁ ላይ። እሺ ሀባይቢ እዚች ጋራ ጄሊን ይኸው ከስተርዳይን አውጥቼዋለሁኝ። ብስሚላ ላዩ ላይ ነው የምናደርገው። በጣም ነው የሚያሳምረው፣ በጣም ነው የሚያምረው ሲራጋ ማለት ነው። 2 ከምናደርግ እንደዚህ አንድ ላይ። በነገራችን ላይ ከማህለቢያ ጋርም ይቻላል፣ ግዴታ ከስተርዳ መሆን የለበትም። ከማህለቢያ ጋር አንድ ላይ ማድረግ ትችላላችሁ። ከታች ነጭ ከላይ ቀይ፣ አሊያም ደግሞ ማህለቢያውን ጄሊውን ከታች ማህለቢያውን ከላይ ማድረግ ትችላላችሁ። በዚህ መልኩ ሁሉንም አድርጌያለሁኝ። ብስሚላ መልሻውን ወደ ፍሪዘር አድርገውና ቆይቼ ወደ ፍሪጅ እመልሰዋለሁ። ቶሎ እንዲረጋ ቶሎ እንዲቀዘቅዝ ማለት ነው። ላይክ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ መልካም ረመዳን ይሁንላችሁ።